ድረስ ይሄ ቪዲዮ ማለት ነው። ይሄ ቪዲዮ ለቡራ፣ ለሀይሚ፣ ለሩታ፣ ለአብርሽ አራት ሰዎች ለሚመለከተው ብቻ ልጃቸው ለሚዘቀዘቀው፣ እናንተ ለምትዘቀዘቁት፣ እናት አባት ለሚዘቀዘቀው ልቦና ይስጣችሁ፣ ልቦና ይስጣችሁ ነው የምለው። ይሄን ቪዲዮ አድርሱልኝ። የምሬን ነው የምላችሁ። እነሱ ገብተው ላይቭ ላይ ገብተው ያለውን ነገር መናገር አለባቸው። ሀይሚም ቡራም ሩታም አብርሽም በቃ እነሱ ገብተው ላይቭ ላይ ማለት ነው። ስለዚህ ማስማማት አለባቸው። ጦርነት በኃይለኛው ጦርነት ነው የተከፈተ። ጋይስ ምንድን ነው ማድረግ ያለብን? እግዚአብሔር በጣም በጣም የሚያስጠላ ነገር ይህን ቪዲዮ ለምን ትሰራለሽ ልትሉ ትችላላችሁ። ባለፈውም እንደዛ አድርጌ ሰርች ለምን አንቺም እኮ ከነሱ የባሽንሽ ልትሉ ትችላላችሁ። እንድታደርሱልኝ እፈልጋለሁኝ። በቃ ይሄን ቪዲዮ ለእነሱ እንድታደርሱልኝ እፈልጋለሁኝ። ለሩታም ሆነ ለነ አብርሽ ለነ ሀይሚ ለሁሉም ለሚዘቀዘቀው ለእናት ለአባት ለሚዘቀዘቀው ቤተሰብ እንድታደርሱልኝ እፈልጋለሁ። እነሱ ገብተው ያለውን ነገር አብራርተው ምን ብለው ስምምነት እንዲሰጧቸው እፈልጋለሁ። የምሬን ነው የምላቸው። እግዚአብሔር በጣም በጣም የሚያስጠላ ነገር የሩታ ልጅ እንዴት አድርገው እኔ እንጃ የሆነ በቃ ይሄ በቃ ወይም የወደቀ ነገር አለ አይደለ? በስፌት የተሰፋ አይኑን እንደዛ አድርገው ግንባሩን እንደዛ አድርገው ለማየት ራሱ ዝግልን ለሚያደርግ ሀይሚዬን ብታያት ማለት ነው። እግዚአብሔር እነምላችሁ ጉድ 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 ነው የምትሉ ጉድ ነው የምትሉ። አይኗን ጎልጉለው ዘቅዝቀው በቃ አሁን ጦርነቱ ማን ነው? የነ ሀይሚና የነ ሩታ ልጆች ናቸው። አሁን ደግሞ እንደዚህ እያደረጉ ያሉት። ስለዚህ አሁን መጀመሪያ ጥፋተኛውም እንደማሰበው ከሆነ የሩታ ልጆች ናቸው፣ የሩታ ተከታዮች ናቸው እንደዚህ እያደረጉ ያሉት አሁን ማለት ነው። መጀመሪያው ሀ ብለው የሚከፈቱትም እነሱ ናቸው ጦርነቱን። ከዛ ተከተሉ የሀይሚ ልጆች ማለት ነው። ምክንያቱም ሀይሚ ስትዘቀዘቅም አይፈልጉም፣ ሩታም እንድትዘቀዘቅም አይፈልጉም። ስለዚህ ምንድን ነው ማድረግ ያለባቸው እነሱ? ስለዚህ እነሱ ላይ በላይ ገብተው የሩታ ተከታይ፣ የሀይሚ ተከታይ፣ የቡራ ተከታይ እንዲሁም ደግሞ የአብርሽ ተከታይ እነሱ ልጃችን መዘቅዘቅ የለባቸውም። እኛ መዘቅዘቅ የለብንም። እነሱ ይዘቅዘቁ እሺ። ቤተሰብ እናት አባት መዘቅዘቅ የለበትም። እንዲሁም ደግሞ ህፃን ልጅ ደግሞ መዘቅዘቅ ደግሞ የለበትም። ይሄን የሚያስቡ ከሆነ እነሱ ሀሳብ ካላቸው ጭንቅላት ካላቸው ሁሉም ገብተው ያለውን ነገር ማስማማት አለባቸው። በቃ በየቤቱ ማለት ነው። ትላልቅ ልጆቹ የሚከተሉ ልጆችም ስላሉ ላይ በላይ ገብተው ተጠርተው ማስማማት አለባቸው። በቃ አለቀ ደቀቀ። በጣም ነው የሚያስጠላው። እግዚአብሔርን ነው የምላችሁ። የሀይሚን አይን እንዴት እንደጎለጎላት እሙሽዬ እየተዘቀዘቀች ነው። ሀይሚ እንዴ በየቦታው ቆይ እናንተ ምን አስባችሁ ነው ግን? እግዚአብሔር በጣም ነው የሚያስጠላው። ፈጣሪ አምላኬ ሆይ በተለይ የሩታ ልጅ እኔ በቃ ልውል ማለት ነው። እግዚአብሔር ልክ ስገባ ሳይ በቃ የሆነ ዝግንን ነው በቃ የሚያደርጉ ውርር በቃ ልቦና ይስጣችሁ። በቃ እንደዚህ ለምታደርጉ ሰዎች እግዚአብሔር እንምላችሁ። በየቦታው ጦርነት ጋይስ። በቃ ገብቼ እኔ ራሱ እየጻፉት ጽሁፍ ማለት ነው የስድብ ማት ነው የወረደብኝ እኔ ራሱ እግዚአብሔር እንምላችሁ። በቃ ኧረ በስመ አብ